ይፍረደን እውነት ይፍረደን ጊዜ ይፍረደን እዚህ ጋር ጥቂት ማስታወስ ነገር የለም ትኩስ ብቻ ነው ዳማቆም እኔ አንገቱን መጣው አንጀቱን እያልክ የሚታዩ ነው ኮንትራት ሁለተኛ ደግሞ ወቅቱ የግርግር ነው አሁን እኮ እኛ ዘው ስንገባ እኮ ከኋላችን ደግሞ ተኩስ ሊኖር ይችላል ደግሞ ማለት ይሽቶና ያንን መከላከል አለበት ስለዚህ ፊልም አይደለም ሰራ ያንዳንዱ ነገር እንትን ያከራለው ያ ይፈጀ እንደሆነ አሁን አንድ ሳምንት እንደፈጀና ያብሰለሰሉት እንደቆዩ ባለሀብቶችና ፖለቲከኞች እንደሆነ የሚታወቅ ነገር ነው ክህደት መሆኑን ያወቀው ታውቃለህ አንደኛ ከሰዎቹ ጋር ያው እንደዚህ ነገር ሰራ ለክፍል ተገናኙ ሰው ይኖራል አይደል እነዛ ምንላቸው ደግሞ ነላቀ ሌሎች ባለሀብቶች ናቸው አብረው እዛ እንትን ያለው ታውን ኔል ጭንቅላት ያለው እነሱ ክህደት ነው የፈጸሙበት ይሉ እንዲገድል እሱን አደረጉት እንዲገድል የበላይ ስራ ነው መጨረሻ ላይ የገደለ ሰው ደግሞ ማች ነው ወይም እስር ቤት ምገበው ስለዚህ ሁለቱም ማለያ ስራ ነው ነፃ የመሆን ስራ ስለነበረ እዚህ ጋር ቦታ እሱን ደግሞ ማዳናቸው ማዳን የሚችሉ ቢሆን ህዝቡ እንዲነሳ ታደርጋለህ አዲያም ትደብቃለህ ህዝቡ እኮ ሞቲቬት አደረገህ አማራ ክልልን ለወያኔ ተላላኪ ሆነው እንደዚህ ነው ብሎ ሞቲቬት አደረገህ ህዝቡ እንዲነሳ ተደረገው አሳምሮም እንዲያመልጠውም ደግሞ ሌላም ስራ እንዲሰራ ይደረጋል ያም አልተደረገም ምንድን ነው የተደረገው አምባቸው ሞታ እሱም ደግሞ ይወጣል መንገድ ተለቀቀም ክፍት ቦይለ ፈሰሰ ወደቀ እንደውም እኔ ማስታወስ ምን ትምለው መሰለኝ የሚቆጨኝ ያኔ ስንገናኝ ናብሮ ስንገናኝ እናጨርሳቸው እጅ እንዳፈጥ ያለኝ ጊዜ እዛ ስንሄድ ናም ይደለብህም ብለውስ ቆይ ሲፍ ብለው ቢያንስ አንድ ሰው ሲታረጋለው ይሰው ወንጀለኛም ይሁን አይሁን ግን ነገ ይለቅማል ማስቀራት ስብጭ እሱ ድርቅ ያለ ነው ደረቅ ነው ፍለፊት ነው ተከይተን እንኳን አቃለን ከኔ አንድ ካንተ ውጭ ቆስ ካውንተር እንትን ያለኝ የለም ምናምን ሲቆል ቁጭ ብለው ቀምና ምናምን አለኝና ቁጭ አልኩ ለምን ወጣ ከግቢ ይሳፈጥ በሚል እንግተጋጭ ስለነበር እኔ ካንተ ውጭ እንደዚህ ተናገረኝ ስለለም ነው ማን ሰው አጥናግ ምክንያቱም እኔ ወጣና ምናገር ፍለፊት ነው ተናግሮኝ አያውቅም ሌላ ሰው አይናገረውም እንደዛ ሳቀና ቁጭ ብለው እና ደረቅ ነው እሱ እሺ ላይ ላይ ይችላል ግን በሞከር ነው ሰው የነሱ ነው እንደዛ እንደገና እሱ ሄደ ከዛ በኋላ ልክ የሚገርምክ እሱ ሄዶ እኔ መጥቼ እዛ ጋር መከላከያዎች ከበዋል እንትሩን በአጠቃላይ ይሄ ነው ግቢውን ከቦታል እና በጀርባ ታጥፌ ማርያም ቤተክርስቲያን አለች ታሪክ ይፍረደን እውነት ይፍረደን